إثيوبي مخالف للإقامة. قبل يومين أو 3 أيام يرتكب جريمة قتل بمواطن من هذا البلد الطيب. ሰላሙ አለይኩም እንዴት ናችሁ? ውድ ቻናል ቤተሰቦች፣ ሳውዲ አረቢያ ላይ የምትገኙ ኢትዮጵያውያን በተለይ መዝራዓ ቦታ መሰሩ፣ ስራ ቦታ መሰሩ፣ ቃማ የሌላችሁ በጣም ልትጠነቀቁ ይገባል። ሰሞኑን ሳውዲ አረቢያ ላይ እንግዲህ ያለውን ነገር እየሰማችሁ ነው፣ እያያችሁ ነው ተስፋ አደርጋለሁ። እዚህ ምስሉ ላይ የምታዩት ኢትዮጵያዊ ወገናችን ወንድማችን እንግዲህ ያው አጀልም ነው ቀደርም ነው በእጁ ከፊሉ በእጁ አልፏል ወይ ሞቷል፣ ከፊሉን ገሏል ተብሎ እየተፈለገ ይገኛል። አይ ቲንክ ተይዟል የሚል መረጃም ሰምቻለሁ። እና እንደምታውቁት አረቦች አንዱ ባጠፋ ሁሉንም ነው የሚያሳድዱት፣ ሁሉንም ኢትዮጵያን የሚያሳድዱት። እከሌ አጥፍቷል እሱን ብቻ እንፈልጉ አይሉም። አንዱ ሲያጠፋ ሁሉንም ሀበሻ ነው ከቦታው የሚያለቃቅም የሚጀምሩት። በዚህ አጋጣሚ የሆነ ነገር ሲከሰት ኢቃማ የሌለውም ኢትዮጵያዊ ስለሆነ ብቻ በጣም ብዙ ችግር ብዙ በደል ይደርስበታል። ስለዚህ ስፔሻሊ ኢቃማ የሌላችሁ ጥበቃ ላይ የተለያየ ቦታ ላይ የምትሰሩ እህቶች እንግዲህ አላህ ይጠብቃችሁ። በጣም ከባድ ስለሆነ ራሳችሁን ጠብቁ። አረቦች ባህሪያቸውን ታውቃላችሁ። ለምሳሌ እኔ ባጠፋ አብዲ ያጠፋ ተብሎ አይደለም የሚፈለገው። አንድ ሀበሻዊ እንዲህ ወንጀል ሰራ እንዲህ ነገር አጠፋ ተብሎ ከዛም በኋላ ሌላም ሀበሻ እንዲታደን ነው የሚደረገው። ጥንቃቄ አድርጉ። ሌላም ማስተላለፍላችሁ መልእክት እህትና ወንድሞቼ፣ እኔ ስደት ላይ እንደነበረ ሰው ከዚህ በፊት ስደት ላይ እንደቆየ ሰው ማስተላለፍላችሁ አንድ መልእክት አለ። አረቦችን በጸባይ ብቻ እነሱ መግደል ትችላሉ። በጸባይ በጣም የሚያናድድ ነገር ሊያደርጉ ይችላሉ። ጸባያቸው በጣም ያስጠላል። የሚያናድድ ንግግር ሊናገሯችሁ ይችላሉ። ስሜታችሁን የሚጎዳ ንግግር ሊናገሯችሁ ይችላሉ። ሊያበሳጯችሁ ይችላል። ግን እናንተ ምንድነው ማድረግ ያለባችሁ? የሆነ ነገር ሲናገራችሁ ኢንሻአላህ ላሽ ኢንሻአላህ ብቻ እነሱን ማለት ስላችሁ ማሸነፍ ትችላላችሁ። ለምን ሌላ ጭቅጭቅ ውስጥ ትገባላችሁ? ለምን ሌላ የተደረጉ ውስጥ ትገባላችሁ? ለምን ሰጣጋቡ ሰው ለምን መልስ ማመላለስ ውስጥ ትገባላችሁ? አትግቡ። ለምን እናንተው ነገር ስትመልሱ እነሱ ከዛው ነገር ይመልሳሉ። ከዛን ስሜታው ትሆናላችሁ። ሳታስቡ ነገር ታደርጉና ሌላ ራሳችሁን ችግር ውስጥ ከታላችሁ ሌላም ትርፍ ትሆናላችሁ ማለት ነው። እንደዚህ ውስጥ ከመግባታችሁ በፊት ራሳችሁን ከምትጎዱ ሌሎችንም ላይም ጣጣ ከምታመጡ ስሜታችሁን ኮንትሮል አድርጋችሁ ላሽ ማለት ይችላሉ። በቃ በጸባይ እኔ እንደዛ ነበር ማለት ነው። እኔ ሰውዬ አንዳንዴ ስተናዶ ምናምን ብቡ ብሎ መጥቶ ሲመጣ ታቀዘቅዙታላችሁ። እንደ ላይ ሰዎች ምናምን ይላል። እናንተም ስሜታዊ ናችሁ። እንዲያርገ ኧረ ለምን خلاص ኢንሻአላህ ምናምን አላ ራሴ ምናምን እያላችሁ መሸወን ነው። ሌላው አረቦች ሙገሳ ይወዳሉ። ለመኖር ነው እዛ ነው ሰርተን ሸቅለ ምናምን ሀገራችን ለመምጣት ህይወታችን ለመለወጥ ሰዎቻችን ለመርዳት ላይ ነው። ስለዚህ እኛ ይነኩ ለንግል ለነተረግ ለፋይት ለጥል አይደለም ነው። ስለዚህ ምን ታደርጋላችሁ? ለምሳሌ እናንተ የምትሰሩበት ማዳማችሁ ወይ ከፊላችሁ ልጅ ካላችሁ፣ ለምሳሌ አብዱላህ የሚባል ልጅ ካለ ወይ ፋጡማ የሚባል ልጅ ካለ ማዳምሽን በስሟ አትጥሪያት። ፋጡማ የምትባል ካለች ያ ኡሙል ፋጡማ ብለሽ መጥራት ነው። በቃ ወንድ አባትየው ካለ ያ አቡ አብደላ ያ አቡ መሐመድ ምናምን ስትሏቸው በጣም ደስ ይላሉ። አረቦች በልጃቸው ስም ሲጠሩ በጣም ደስ ይላቸዋል። እኔ አሁን ዝም ብዬ በቃ ስፎገር ምንድን ነው የምለው አርባብ ምናምን አለ እንደ ፓኪስታኒዎች እንደ ባንጋሊዎች ምናምን አለ ያ አቡ አብደላ ይላሉ። ዝም ሞቅ ሲል ደግሞ ያ አሚ ይለዋለሁ። በቃ ሀላ ሐቢቢ ምናምን ይላል። ከዛስ የሆነ ነገር ሰባ ኢንሻአላህ ማፊ ሙሽኪል አላ ራስ ምናምን ትላላችሁ። ለምን ጭቅጭቅ ውስጥ ነው የተደረጉት ነው። እስኪ ይዋቸው ፓኪስታኒዎችን ይዋቸው፣ ህንዶችን ይዋቸው፣ ባንግላዴሽን ይዋቸው። ኢንሻአላህ ይላሉ። ኢንሻአላህ ማፊ ሙሽኪል ሁሉ ነገር ማፊ ሙሽኪል። ለምን ላለመጨቃጨቅ፣ ላለመነታረክ፣ ከነሱ ጋር ላለመነጋገር። እኛ ጋር ደግሞ ቶሎ ግንፍል እናለን። በተለይ ቋንቋ እያወቅን ስንመጣ የሆነ የሚያበሳጭን ነገር አለ። እዛ በስጭት ውስጥ ገብተን ራሳችንን ጎርተን ከነሱ ጋርም ሌላ ታሪክ ውስጥ ከምንገባ ህይወታችንን ምስቅልቅሉ ከሚወጣ በፒስ ማለፍ ይቻላል። ከማዳሞቻችሁ ጋርም እንደዛው የሆነ ነገር ስትልሽ ኢንሻአላህ ብለሽ ላሽ ማለት ኢንሻአላህ ብለሽ በቃ መቀየስ እንጂ አተርፍ ተመላልሶ አንዳንዴ ቋንቋ ካወቅን በኋላ የምንናገራቸው ንግግራችን ብዙ ነገር ያመጣል። ወይ ከነዛ ሰዎች ጋር ጭራሽ እንዳንግባባ ጭራሽ
ቤት እንኳን እንዳንቀይር አንዳንዴ ሳናስብ ቲኬት ቆርጦ መጥቶ ሊያሳፍሩ ይችላሉ። ብዙ ነገር ነው የሚመጣው። ግንስ በኢንሻአላህ ላሽ የሆነ ነገር ስትልሽ ኢንሻአላህ ፈገግ ብለሽ ኢንሻአላህ በቃ እንዲህ እያላችሁ ማሳለፍ ነው እንጂ ስሜታዊ ናችሁ ራሳችሁን ጎድታችሁ ሌላም ችግር እንዳትሆኑ ራሳችሁን ጠብቁ ለማለት ነው። እንግዲህ አሁን ላይ ባለው መረጃ እንግዲህ ሳውዲ አረቢያ ላይ ልጁ ተይዟል እየተባለ የሚባል መረጃ አለ። ለማንኛውም ሌሎቻችሁ አላህ ይጠብቃችሁ፣ ከእንደዚህ አይነት አላህ ይጠብቃችሁ። በተቻላችሁ መጠን ስሜታችሁን ኮንትሮል ለማድረግ ሞክሩ። በሌላ ቪዲዮ እስክንገናኝ ድረስ ባላችሁበት ቦታ የአላህ ሰላም እና እዝነት ከእናንተ ጋር ይሁን። ወንድማችሁ አብዱኝ። ለቻናል አዲስ ከሆናችሁ ላይክ በማድረግ አበረታቱኝ። ሰላም አለይኩም።